ዛሬ ኢትዮጵያ ስትባል ቀድሞ አእምሮአችን ላይ ስለሚመጣው ድምፃዊ ቴዲ አፍሮ። የቴዲ ሙዚቃ ዝም ብለው የሚደመጡ ሳይሆኑ የሚነበቡ የታሪክ መጽሐፍ ናቸው። የቴዲ ትልቁ መሳሪያው ፍቅር ነው። ሰላም ጤና ይስጥልኝ የቻናሌ ቤተሰቦች። ዛሬ ስለ አንዱ የዘመናችን ጥበብ ንጉስ፣ ስለ ሙዚቃው ሳይሆን ስለ ሀገራዊ ፍቅሩ፣ ስለ ቃላቱ ጥልቀትና ስለ ሚሊዮኖች የልብ ትርታ እናወራለን። እሱ የጥበብ ሰው ብቻ አይደለም፣ እሱ የትውልድ ድምጽ ነው። ዛሬ ኢትዮጵያ ስትባል ቀድሞ አእምሮአችን ላይ ስለሚመጣው ድምፃዊ ስለ ካሳሁን ለማ ወይም በሁላችንም ዘንድ ቴዲ አፍሮ ተብሎ ስለሚጠራው ድንቅ የጥበብ ሰው ጥቂት እንላለን። እስከ መጨረሻው አብራችሁን ቆዩ። ቴዲ አፍሮ ለሙዚቃ እንግዳ አይደለም። ከአባቱ ከአቶ ለማ ካሳሁን የወረሰው የጽሑፍና የዜማ ችሎታ ከእናቱ ከወይዘሮ ጥላሁን በዘር ከተከተለው ጥበብ አዋህዶ ነው ብቅ ያለው። ቴዲ ገና በለጋ ዕድሜው አቦጊዳ ብሎ ሲጀምር በኢትዮጵያ ሙዚቃ አዲስ ምዕራፍ እንደሚከፍት ማንም አልጠረጠረም ነበር። የቴዲ ሙዚቃ ዝም ብለው የሚደመጡ ሳይሆኑ የሚነበቡ የታሪክ መጽሐፍ ናቸው። ለምሳሌ ጃ ያስተሰርያል እና ጥቁር ሰው የሚለውን እንደ ምሳሌ መውሰድ እንችላለን። ብዙዎቹ ቴዲን የታሪክ መምህር ይሉታል። ለምን ቢሉ የእርሱን ታሪክ የሚያስታውስ የጠፋውን ማንነት የሚፈልግ ድምፅ ስላለው ነው። አፄ ቴዎድሮስን በሙዚቃ ሲያነሳ፣ አፄ ሚኒሊክን በአድዋ ሜዳ ላይ ሲያቆም፣ የኢትዮጵያነትን በዜማ ሲያወድስ፣ ሙዚቃን ከመዝናኛነት አልፎ ብሔራዊ ስሜት የመቀስቀስ ኃይል አለው። እሱ ጋር ዜማ ብቻ የለም፣ ታሪክ ትንታኔም አለ። የቴዲ ትልቁ መሳሪያው ፍቅር ነው። ፍቅር ያሸንፋል የሚለው መሪ ቃሉን በየመድረኩ ሲያስተጋባ በዘር በቋንቋና በፖለቲካ የተከፋፈለውን ሕዝብ በአንድነት ጥላ ስር እንዲሰበስብ የሚያደርግ አስማታዊ ድምፅ አለው። ቴዲ ለኢትዮጵያውያን ከድምፃዊነት በላይ የሰላምና የአንድነት ተምሳሌት ነው። እስኪ ደግሞ ትንሽ ስለ ቴዲ ስኬቶች እናውራ። አንደኛው በኢትዮጵያ የሙዚቃ ታሪክ ከፍተኛ የአልበም ሽያጭ ያገኘው ማን ነው ቢባል ቴዲ አፍሮ ነው። በሁለተኛ በዓለም ደረጃ በዓለም አቀፍ ቢልቦርድ ላይ የደረሰው ስኬት የማን ነው? ቴዲ አፍሮ ነው። በሚሊዮኖች በአንድ ስቴዲየም የመሰብሰብ ብቃት ያለው ማን ነው ቢባል ቴዲ አፍሮ ነው። ለማጠቃለል ያክል ቴዲ አፍሮ ለኛ የዘመናችን መታሰቢያ፣ በዘፈኖች ውስጥ ህመማችንን ያክማል፣ በዜማዎቹ ተስፋችንን ያለመልማል። እናንተ ከቴዲ አፍሮ ስራዎች በይበልጥ የሚነካችሁ የትኛው ነው? ከስር ኮመንት መስጫው ላይ አጋሩኝ። ይህን ቪዲዮ ከወደዳችሁት ላይክ እና ሼር ማድረግ እንዳትረሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ የምትሏን ቀዩን ምልክት ጠቅስ ታደርጓት ወደ ግራጫ ነጭ ነገር ትቀየራለች። ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ ገራሚ ቪዲዮ እስከምንገናኝ ፍቅር ያሸንፋል።